ዘጸአት መጽሐፍ ምዕራፍ 3 እንፈቱ ከቁጥር 19 ጀምሮ እንደዚህ ይላል። ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብፅ ንጉሥ እንደማይፈቅድላችሁ ያውቃለሁ። እኔም እጄን እዘረጋለሁ፣ በማደርግባቸውም ታምራቴ ሁሉ ግብፅን እመታለሁ። ከዚያም በኋላ ይለቋቸዋል። በግብፃውያንም ፊት ለዚህ ሕዝብ ሞገስን እሰጣለሁ። እንዲህም ይሆናል፣ በሄዳችሁ ጊዜ ባዶ እጃችሁን አትሄዱ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሞገስ በሉ እስቲ። መረዳቶች ሊኖራችሁ ይችላል። እግዚአብሔር ሕዝቦቹን እስራኤላውያንን ግብፅ እያሉ 400 ዓመት ብቻ ይቀመጣሉ ብሎ ነበር ትንቢት የነገራቸው ለአባታቸው በያዕቆብ በኩል 400 ዓመት ብቻ ይቀመጣሉ ብሎ ነበር የነገራቸው። ሰዎቹ 400 ዓመት ሞልቷቸው እንኳን ከዛ ስፍራ አልወጡም ነበር። ተጨማሪ 30 ዘመናትን አሳልፈዋል። ተጨማሪ 30 ዘመናትን አሳልፈዋል። እነዚህ ሰዎች መውጣት የሚችሉት በአንድ ነገር ነው፣ በጽኑ እጅ። በጽኑ እጅ። ጽኑ እጅ ምንድን ነው ካላችሁ እግዚአብሔር ጋር ጽኑ እጅ ሞገስ ነው። ክብር ለኢየሱስ ይሁን። ሞገስ የሚለው ቃል በሂብሪው ቼን ይባላል። ቼን ይባላል። ቼን ማለት ለማይገባው ሰው ማዳላት ማለት ነው። ለማይገባው ሰው ማዳላት ማለት ነው። ኢየሱስ ጌታ ነው። ዛሬ ባይገባችሁ እንኳን እግዚአብሔር ያዳላላችኋል። ባይገባሽ እንኳን እግዚአብሔር ያዳላልሻል። ኢየሱስ ጌታ ነው። እነዚህ ሰዎች 400 ዓመት ተቀምጠዋል። 400 ዓመት ተቀምጠዋል እና ቢያያቸው ሊወጡ አልቻሉ። አንድ ሙሴ የሚባል ነቢይ ወደ እነሱ ህይወት ላከ እና ህዝቦችን ታወጣለህ ሲል መሳሪያ አስታጥቆት አልነበረም። ሞገስ የሚባልን አኖይንቲንግ በግብፃውያን ፊት አፈሳለሁ ብሎ ነው። አንድ ግብፃዊ እስራኤላዊን አየ ማለት የሆነ ነገር ሰጥቶት ነው የሚሸኘው። እግዚአብሔር ይህንን ነገር ከተናገረ በኋላ ሴቶቻቸው ሄደው ምን አሉ ይላል? ብርና ወርቆቻቸውን የጠየቁትን ሁሉ ወሰዱ ይላል እና ሲወጡ ወርቃቸውንም ብራቸውንም በዝብዘው ወጡ ነው የሚለው። የቆዩት 430 ዓመት ነው። ያለምንም ደሞዝ ያለምንም ክፍያ ነበር የተቀመጡት። ያለምንም ክፍያ ይሰራሉ። ላይፋቸው ላይ ምንም ነገር የለም። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች አላችሁ። እየሰራችሁ በቃ ላይፋችሁ ፈቀቅ አለ ያላችሁ ሰዎች ትሰራላችሁ። አዎ ኢየሱስ ጌታ ነው ብላችሁ ኢየሱስን የህይወታችሁ አዳኝ አድርጋችሁ ተቀብላችሁታል። ግን ጭራሽ እየባሰባችሁ ያላችሁ ሰዎች አላችሁ። ሁልጊዜም ላይፋችሁ ላይ ትንቢት ሲመጣ መከራም በዛ ልክ ዴመን እንደሚያመጣ ማወቅ አለባችሁ። ግብፃውያን ይህንን ፕሮፌሲ ከሰሙ በኋላ 430 ዓመት በባርነት ተቀምጠዋል። የሚወልዱትን ህፃናት ሴቶች እዛው ከሚያቦኩት ጭቃ ጋር እስከሚረግጡ ድረስ ከባድ የሆነ ስቃይ ውስጥ ነበሩ። እግዚአብሔር አያቸውና ለነዚህ ሰዎች መሳሪያ የሚያስፈልጋቸው ኦር ደግሞ እኔ ከሚያገለግሉ መላእክት አንዱንም ልክ አይደለም የሚወጡት። እነዚህ ሰዎች ሲወጡ ምርኮ ይዘው መውጣት አለባቸው። ሞገስን በእነሱ ፊት ማድረግ አለብኝ። ሞገስ ያስፈልጋቸዋል። ስለዚህ ጽኑ እጅ ለእነሱ ትዘረጋለች። ኢየሱስ ጌታ ነው። መጽሐፍ ቅዱሳችሁን ስታነቡ አንድ 38 ዓመት በሙሉ ታሞ የነበረ ቤተሳይዳ የሚባል ስፍራ ላይ ተቀምጦ የነበረ ሽባ የነበረ ሰው ታሪክ ታያላችሁ። የተቀመጠው 38 ዓመት እና ጌታ ኢየሱስ ወደሱ ሲመጣ ሊፈውሰው ሲያናግረው የነገረው ነገር አንድ ነው። ሰው የለኝም፣ ወዳጅ የለኝም፣ የሚያነሳኝ የለም። ልክ ላይፋችሁ ላይ ጌታ ኢየሱስ ታሪክ ሊሰራላችሁ ሲመጣ ብዙ ጊዜ ትንቢቶችን አይታችኋል። የሆነ እግዚአብሔር ሰው አንድን ሰው አስነስቶ እግዚአብሔር እኮ ሊጎበኝህ ነው ሲለው እኔ ቤተሰብ የለኝም፣ እንትን የለኝም፣ ወገን የለኝም ይላል። ያንን ያስባለው ነገር ያሳለፈው መከራ ነው። ያንን ያስባለው ነገር ብዙ ሰዎች ፊት ነስተውታል። ብዙ ሰዎች መልካም የሚባሉ ሰዎች ልክ እናንተ ጋር ሲደርሱ በጣም ጨካኝ ይሆናሉ። ያ የሆነው ለምንድነው ታውቃላችሁ? ሞገስ ስለሌለ ነው። ዛሬ ግን ሞገስ ወደ እናንተ ይመጣል። ሞገስ በእናንተ ላይ ይመጣል። ሞገስ በእናንተ ላይ ይመጣል። የናዝሬቱ ቼን የሚለው የሂብሪው ቃል ማዳላት ማለት ነው።
ማዳላት ማለት ነው። ምናልባት እዚህ ጋር እኔ ልጅ ሊኖረኝ ይችላል። ሞገስ ላለበት ሰው ከልጄ ወስኜ ለዛ ላደላ እችላለሁ። እግዚአብሔር ሞገስ አደረገባችሁ ማለት የሆነ ሰው ለእናንተ ያዳላል ማለት ነው። ክርስቲያኖችን ወይም ደግሞ እግዚአብሔር ቃል የገባላቸውን ሰዎች ዴመን የሚያጠቃው በአንድ መልኩ ነው፣ ሞገሳቸውን በመውሰድ ላስታይም አውርቼ ይሆናል እዚህ ቤት ጨለማ ቤት ውስጥ እኔ በነበርኩበት ሃይማኖት ውስጥ የዳርክ ንክኪ ያላቸው ሰዎች አሉ፣ ማቃቸው ሰዎች እና የሚያደርጉት ነገር አንድ ነው። የሚሄዱ ሰዎች አሉ፣ እዛ እነርሱ ጋር የሚሄዱ ሰዎች አሉ፣ ባለስልጣኖች፣ ዘፋኞች፣ የሆነ ቦታ ብቻ ያላቸው ሰዎች የሚሄዱ ሰዎች አሉ። የሚሄዱት ለአንድ ነገር ነው፣ ሞገስ ለሚባል ነገር። በነገራችን ላይ ሰይጣን ሞገስን አይሰጥም። ሁሉ ነገር ምንጩ እግዚአብሔር ነው። የባለጠግነት የምንም ብትሉ ምንጩ እግዚአብሔር ነው። ሰይጣን ምን እንደሚያደርግ ልንገራችሁ። ሰይጣን የሚያደርገው ነገር አለ። እቺ ልጅ ስትወለድ ኮከቧን ያውቃል። ልክ የናዝሬቱ ኢየሱስ ሲወለድ አይታችኋል። ኮከቡን አጥንተው 70 ሰገሎች ከሩቅ ምስራቅ ሄዱ ይላል። መንፈሳዊ ዓለም ላይ የእናንተን ዴስቲኒ የሚያጠኑ አጋንንቶች አሉ። የትም የማይደርሰውን ሰው ሊከተሉት አይችልም። ምናልባት አንዳንድ ሰዎች በጌታ ሳይሆኑ በፊት ኖርማል ተራ ሰዎች ናቸው። ከዛ ጌታን የተቀበሉ ሰዓት ቡስት ያደርጋሉ። ይሄ ሰውዬ ጴንጤ ሆኖ ብር ተሰጥቶት ነው ይባላል። ለምን እንደሆነ ታውቃላችሁ? የናዝሬቱ ኢየሱስ ኮከብ አለው፣ አለቃ የሆነ ኮከብ አለው። የራሱን ኮከብ ይሽርና የናዝሬቱ ኢየሱስ ኮከብ ውስጥ ይገባል። ባለጠግነት በዛ ውስጥ ይመጣል። ብዙ ነገር በዛ ውስጥ ይመጣል። እቺ ሴት ምሳሌ ነው። እቺ ሴት ስትወለድ ኮከቧን የሚያጠናል፣ የት እንደምትደርስ ዴስቲኒዋን የሚያጠናል። ምን ያደርጋል? ዴመን እቺን ሴት አታክ ያደርጋታል። ብዙ ነገሯን ያጨነግፍና ከመንገዷ ያስወጣታል። ከዛ የሆነ ሰው እዚህ ጋር የሆነ ሰው አንድ ዊሽ ክራፍት ጋር ይሄዳል። ዊሽ ክራፍቱ የሚሰራው የእሷን ኮከብ ከነጠቀው አጋንንት ጋር ነው። ሞገስ ያስፈልገኛል፣ የሆነ ዙፋን ሞገስ ያስፈልገኛል ብላ ስትመጣ ከዚህችኛዋ ኮከብ ወስዶ ለዚች ይሰጣል። ሰይጣኑ የሰጣት ይመስላታል። ምንጩ ግን እግዚአብሔር ነው። ዛሬ እንደዛ የተነጠቃችሁትን ኮከቦች የናዝሬቱ ኢየሱስ ያስመልስላችኋል። ሲያስመልስላችሁ አይቻልም። ኮከባችሁ ሁልጊዜም እግዚአብሔር አኖይንት የሚያደርገው የሚቀባው በሞገስ በኩል ነው። ለምን እንደው ታውቃላችሁ? ለፉ ከዛ ሄቨን የሚባለው ቦታ ላይ ሊያስገባ የሚችል ሞገስ የላቸውም እነዚህ ሰዎች። እግዚአብሔር አየና ዘንበል አለ፣ ሞገስ ሰጠ። አንድያ ልጅ ሞገስ ሲመጣ አይቻለሁ። ብዙዎቻችሁ ፈውሳችሁን እየጠበቃችሁ ፈውሳችሁን የምትቀበሉት እጅ በመጫን ወር ደግሞ የሆነ ጸበል ውስጥ በመነከር ይመስላችኋል። አይደለም። ለአንድ ነገር ብቻ ጸልዩ፣ ሞገስ። እግዚአብሔር ሊባርካችሁ ሲፈልግ፣ እግዚአብሔር ነፃ ሊያወጣችሁ ሲፈልግ ሞገስን ነው የሚሰጣችሁ። ሞገስ በሉ። እግዚአብሔር ወይ በሉ። ሞገስን እፈልጋለሁ። ሞገስ ላይፋችሁ ላይ ከመጣ የኋላ ታሪካችሁን የሚያስረሳ ነገር ነው የሚሰጣችሁ። እነዚህ ሰዎች ብር ወርቃቸውን ወሰዱ። ከዛ እንደነርሱም ባለጠጋ አልሆነም። የናዝሬቱ ኢየሱስ የፈወሰውን ሰው አይታችኋል? 38 ዓመት ተኝቶ የነበረውን የፈወሰውን ሰው ዝም ብለህ ሂድ አላለው። 38 ዓመት ሙሉ ያስተኛን አልጋ ተሸክመ ይዘይት ተሸከምናችሁ ያሏችሁ ሰዎች ካሉ አሁን እነሱ መሸከም ትጀምራላችሁ። እግዚአብሔር ትከሻችሁን ሲያሰፋ ያለው እግዚአብሔር አምላክ ትከሻችሁን ሲያሰፋ ያለው ተሸከምንሽ ብሎች ሊሆን ይችላል። ልክ እንደዚህ 38 ዓመት አፍ ቢኖረው አልጋው ይናገራል። ተሸክሜዋለሁ ብሎ የናዝሬቱ ኢየሱስ ከሄድ ካለ ይሄንን ይዘህ ሄድ። ጠባሳ እንኳን ሳይቀር የሚፈውስ አምላክ ነው። ዛሬ ፋይናንስ ነገራችሁ ሲቀየራ ያለው ይቀየራል በኃይል። ክብር ለኢየሱስ ይሁን። ግብፃውያን
መሳሪያ ደቅነውባቸው አይደለም የያዟቸው። መሳሪያ ደቅነውባቸው አይደለም የያዟቸው። ከግብፅ ከወጡ ሊያጠፋቸው የሚችል ባህር አለ። እስራኤላውያን እንዳይጠፉ የሚያደርጋቸውም አንደኛ ባህር ነው። እግዚአብሔር ሙሴን ለምን እንዳመጣው ታውቃላችሁ? ሞገስ ሊሰጥ አይደለም። በሙሴ በኩል ሞገስ ሊሰጥ አይደለም። እግዚአብሔር ሙሴን የፈለገው ያንን ባህር ብቻ ከፍሎ እንዲያሻገር። ብዙዎቻችሁ ልክ እንደዚህ አይነት ነገር አለ ላይፋችሁ ላይ ታዩታላችሁ። ከአድማስ ባሻገር የሆነ ነገር ታያላችሁ፣ ግን ልትሄዱ ስትሉ ብሎክ የሚያደርጋችሁ ነገር አለ። ልክ የናዝሬቱ ኢየሱስ ጌርጌሴኖን የሚባል ስፍራ ለመሄድ ፈለገ። ከዛ በታንኳ ውስጥ ገብቶ መሄድ ሲጀምር እዛ ስፍራ ላይ እንዳይገባ የሚፈልግ ክፉ መንፈስ ማናወጥ ጀመረ። በጣም ከባድ፣ በጣም ከባድ። ብዙዎች ኢትዮጵያ ውስጥ ያሉ ሰዎች ናቸው። ብዙዎቹ በጣም ጥሩ ነገር ኖሯቸው ዴመን አንድ ነገር ያገኝባቸው ሬዚስት አያደርጉትም። ያለ ስማቸውን ያጠፋል። ከዛ በኋላ መቋቋም አይችልም። ብዙ ወጀብ፣ ብዙ ማዕበል ያስነሳል። ዛሬ ወጀብን ማዕበልን ጸጥ የሚያስደርግ የናዝሬቱ የኢየሱስ እጅ በኃይል ሲጎበኛቸው አይቻልም። ጽኑ ክንዶቹ በኃይል ሲጎበኛቸው አይቻልም። መንፈስ ቅዱስ በሉ እስቲ በእኔ ህይወት ላይ በኃይል ጣልቃ ግባ፣ በኃይል ጣልቃ ግባ፣ በኃይል ጣልቃ ግባ። እግዚአብሔር ሞገስን የሚያደርግለት ሰው ለማይገባው ሰው፣ ለዛም ነው ስለማይገባን ከዘላለም ሞት ሄዳን። ስለማይገባን ምንም አልከፈልንም ሞገስ ያለውን አንድያ ልጅ